ሰበር ዜና ተሰምቷል። ይዲዲያ ወይንም ናዮ በድጋሚ ጥፋተኛ ሆኗ በመገኘቷ ወደ እስር ቤት እንድትመለስ ፍርድ ቤቱ ወስኖባታል። በነ ጆን ዳንኤል መዝገብ ስር የተከሰሱ ተከሳሾች ከእሌኒ ክንፈ በስተቀር ሌሎቻቸው ጥፋተኛ ተብለዋል። እሌኒ ታዲያ ክሱን በስነ ስርዓት መከላከል በመቻሏ ምክንያት ነፃ ተብላ ከእስር እንድትለቀቅም ፍርድ ቤቱ ወስኖላታል። ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነፃነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ እሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫም፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና ይዲዲያ ነፃነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነፃነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷም ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነፃነት ከ1ኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅን በመተላለፍ ከአየር መንገዱ ጋር በተያያዘም የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ክሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። ሰበር ዜና አሁን ተሰምቷል። ቲክቶከሯ ይዲዲያ ነፃነት ወይም ናዮ ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ 18 ከቀኑ 5:30 3.30 ኪሎ ግራም የሚመዝን ወንድ ልጅ ከነቃጭሉ በሰላም ተገላግላለች። ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ። መልካም ጊዜ። ያው መግባቱ ያሳዝናል እንጂ ኢትስ ናይስ ዜና ወይዘው ጋይስ ማለት ጥፋተኛ ናቸው ተብሎ እንትን ከተባሉ ኔክስት ፍርድ ነው የሚሆነው። ፍርዱ ደግሞ ለምሳሌ 2 ዓመት ቢሆን የሚፈረድባቸው የ1 ዓመት ኦልሬዲ ያሳለፉት እንትን ተብሎ አመክሮ የሚባለውን ተቆጥሮ ምናምን ወራቶች አይሞላ የሚታሰሩት ጋይስ። ከዛ በጥሩ ጎኑ ይውጥ እኮ ይሄን ነገር አይ ዶንት ኬር አባውት ሪከርድ ግን እንደ ጥሩ ዜና እንትን በሉት። ናዮ ከልጇ ለደቂቃዎች መለየቷን ቢያሳዝናል። የታሰረውማ ይቆጠራል። የታሰሩበት ይቆጠርላችኋል። ከዛን ደግሞ አመክሮ የሚባልም አለ። ያው የሽብር የሚለውም ተቀይሯል ምናምን። እግዚአብሔር አለ ጋይስ። አትሊስት በቀጠሩ ከሚመላለሱ እንደዚህ ቁርጣችሁ ንቅር ብሎ ኔክስት ደግሞ እንትን ነው የቅጣቱ እንዲቀልላቸው እንትን ያስገባሉ፣ ማመልከቻ ምናምን ያስገባሉ ነው መቼ ነው ቀጠሩ? ገልጾ አይመሰለኝ እዚህ ጋር ይሄን የአየር መንገድን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር በ18 ዛሬ ስንት ነው? ዛሬ 16 ከሁለት ቀን በኋላ አይደለም? ከሁለት ቀን በኋላ እሱን ነው ሃኒ መፍራት። እንደው ኔክስት 18 በ18 ሌላ ነገር እንዳይሉ እና ሌላ ቀጠሩ እንዳይሰጧቸው እንጂ በ18 ቁርጣችንን ብናውቅ አሪፍ ነው። መጸለይ ነው ወይ ልደታ እንደው ገብርኤልን በረዳቸው።
ኧረ ይሄንን ማናይቶበት ጋይስ፣ ይሄንን ማናይቶበት። እናንተ ጥሩ ጎኑን አስቡት ጋይስ፣ ጥሩ ጎኑን ነው ማሰብ ያለባችሁ። ጥሩ ጎኑን አስቡት። እሺ ደግሞ ይሄ የእንትኑ የሆነ እንትኑ ተሰረዘላችኋል አይደል? የተሰረዘላችሁ ነገር ደግሞ አይብ ነው። አዎ ናዮ መልሳ ገባች እንዴ? መጸለይ ነው። እሷም የልጁ አምላክ ይርዳት። ስቶሪ ከልጅ ኮሜንት ላይ ይወጣ ፈጣሪ ያስተሳሰተን ልጅ አይቻለሁ። አይ ነው እንዲህ እሱን እኮ አልኩኝ እኮ ቀደም በሰከንድም ተይው ወሩ ምናምን ሰከንድ እንዴት እንደሚቀርድ ኦብቪየስሊ። ለምንድን ነው ለምን የምትይኝ ማሪ? በጸጋ መቀበል ነው እናንተ። ያቺ ልጅ ግን ወጣች አይደለ ከክሱ ጋይስ። ሲጀምር እሷ እኮ ምንም ዝም ብሎ ነበር ያስገባት አይደለም። እሷ አክቹሊ ጋይስ እንኳን ወጣች በእናታችሁ። እዛ ራሱ ፍርድ ቤት ወይ ያኔ ኢትዮጵያ ያለው ስሰማ ቤተሰቦቿ ምናምን እሷ ነበረች የምታስተዳድረው ጋይስ። እነሷ ምንብለን የተንከራተተችው ለምንድነው ድጋሜ ጥፋተኛ ተብላ ፍራኦል ጥፋተኛ ተብላ ለበጎ ነው ጋይስ። በቃ ሁላችሁም ጸልዩ፣ እሷን ፈጣሪ ከልጇ ጋር ቶሎ ይመልሳት። ናዮ ወይም ደግሞ ኤዲዲያ ወደ እስር ተመልሳለች። ዛሬ በነ ጆን ዳንኤል ጉዳይ ፍርድ ቤት ውሳኔ አሳልፏል። በዚህም የጆን ዳንኤል የልጅ እናት ናዮ ከዚህ ቀደም በዋስ ተፈታ የነበረ ቢሆንም ፍርድ ቤት ጥፋተኛ ሁና በመገኘቷ ወደ እስር መልሷታል። ጆን ዳንኤል እና 5 ተከሳሾች ጥፋተኛ ሁነው በመገኘታቸው ፍርድ ቤት የመጨረሻ ውሳኔውን ለመስጠት ለህዳር 18 2018 ዓ.ም ቀጠሮ ሰጥቷል። አብራቸው ታስራ የነበረችው ህለኒ ለፍርድ ቤት ያቀረበችው መከላከያ በቂ ሆኖ ስለተገኘ ነፃ ሁና ተሰናብታለች። በቲክቶከሮቹ በእነ ጆን ዳንኤል ጉዳይ ፍርድ ቤት ዛሬ ውሳኔ ሰጠ። ያው እንደሚታወቀው እነ ጆን ዳንኤል ወደ መቀሌ በረራ በሚያደርጉበት ሰዓት የኢትዮጵያ አየር መንገድ በረራውን ካንስል በማድረጉ ምክንያት ትልቅ አምባጓሮ ተነስቶ በዚህም ምክንያት ክስ ቀርቦባቸው ክሳቸውን በእስር ቤት ሆነው እየተከታተሉ እንደሚገኙ ይታወቃል። ነገር ግን ናዮ ወይም ደግሞ የዲዲያ ነፃነት የተባለችው የተከሰሰችው አንዷ ቲክቶከር በዋስትና ፍቃድ ልጇን ውጭ እያሳደገች ትገኛለች። ነገር ግን አሁን ላይ ጥፋተኛ ተብላ እስር ቤት እንድትገባ ተወስኗል ማለት ነው። 6ኛ ተከሳሿ ኢሌኒ ደግሞ ክሱን በሚገባ በመከራከሯ ራሷን ነፃ አውጥታለች ማለት ነው። ሌሎቹ 5ቱ ጆን ዳንኤልን ጨምሮ ጥፋተኛ ናቸው ብሎ ፍርድ ቤት ወስኗል ማለት ነው። ስለዚህ አይፈቱም። ሀሳባችሁን አካፍሉኝ። ፎሎ እያደረጋችሁ ሰበር ዜና ተሰምቷል። ይዲዲያ ወይንም ናዮ በድጋሚ ጥፋተኛ ሆኗ በመገኘቷ ወደ እስር ቤት እንድትመለስ ፍርድ ቤቱ ወስኖባታል። በነ ጆን ዳንኤል መዝገብ ስር የተከሰሱ ተከሳሾች ከእሌኒ ክንፈ በስተቀር ሌሎቻቸው ጥፋተኛ ተብለዋል። እሌኒ ታዲያ ክሱን በስነ ስርዓት መከላከል በመቻሏ ምክንያት ነፃ ተብላ ከእስር እንድትለቀቅም ፍርድ ቤቱ ወስኖላታል።